ይህ በቪዲዮ ላይ የምትመለከቱት ዳርክ ዌብ እየተባለ የሚጠራው ጥልቁ የኢንተርኔት ክፍል ነው። በስክሪኑ ላይ እንደተመለከታችሁት የተለያዩ አደንዛዥ እጾች ከነዋጋቸው በዚህ ዌብሳይት ላይ ይገኛሉ። የተለያዩ አስከፊና ኢሌጋል የሆኑ የሰው አካላት፣ የጦር መሳሪያዎች እንዲሁም ለሃኪንግ ፐርፐዝ የሚሉ የተለያዩ ኢሌጋል የሆኑ ሶፍትዌሮችና ማልዌሮች በዚህ ዌብሳይት ላይ ይገኛሉ። ጉግል ላይ ሰርች አድርጋችሁ ታገኟቸው ማችሏቸው ማለት ነው። ወደ እነሱ ከመሄዴ በፊት ግን ይህንን ቪዲዮ የሰራሁት ትምህርታዊ ለሆነ ዓላማና የእናንተንም አዌርነስ ለመጨመር አስቤ ነው። እንደዚህ አይነት ህገወጥ የሆኑ ነገሮችን አልደግፍምም አላበረታታም። አስቡት እንግዲህ በጣም ብዙ ህጋዊ ያልሆኑ ነገሮች ወይም ደግሞ እቃዎች አሏችሁ እና መሸጥ ፈለጋችሁ። መርካቶ ወጥታችሁ መሸጥ አትችሉም፣ ማንነታችሁ ስለሚታወቅና ስለምትያዙ ማለት ነው። ወይም ደግሞ በሌላው ዓለም ላይ የሚኖሩ ሰዎች ኦንላይን ላይ ሊስት አድርገው መሸጥ አይችሉም፣ ማንነታቸው ስለሚታወቅ። ስለዚህ ለእንደዚህ አይነት ነገር የተመቸው ነው የመጣው ዳርክ ዌብ ነው። ማንም ሰው ማንነታቸውን ሳያውቅ የፈለጉትን ነገር መሸጥም ሆነ መግዛት መጠቀም ይችላሉ ማለት ነው እዛ ዌብሳይት ላይ። እዚህ ጋር ግን አንድ ልነግራችሁ የምፈልገው ነገር ኢንተርኔት ሲባል ብዙዎቻችሁ የምታስቡት ሶሻል ሚዲያዎችን እኛ የምንጠቀማቸው እና ዩቲዩብ፣ ጉግል፣ ፌስቡክ ምናምን ነው በስልካችን አክሰስ እናደርጋቸው የምንችላቸው ማለት ነው። እንደምታውቁት ጉግል ላይ ሰርች አድርጋችሁ ልታጡት የምትችሉት ነገር የለም። 100 ትሪሊየን የሚደርስ ዌብ ፔጆች በጉግል ላይ ይገኛሉ በአለም ላይ ማለት ነው። በማንኛውም ስማርት ዲቫይሳችሁ አክሰስ ልታደርጓቸው የምትችሏቸው ማለት ናቸው። እንግዲህ እነዚህ ሁለት ተጠራቅመው የዓለማችን 5% የኢንተርኔት ክፍል ብቻ ነው የሚይዙት። እንደ ምሳሌነትም ይህንን ውቅያኖስ ላይ የሚሳፈፈው የበረዶ ግግር በምስል ላይ ተመልከቱት። ይህ የምታዩት ከባህሩ በላይ ያለው 5% ብቻ ናት የኢንተርኔት እኛ የምንጠቀማቸው በስልካችን ዲቫይሳችን አክሰስ ልናደርጋት የምንችላት ፓርት ማለት ነው። ከስር የምታገኙት ደግሞ ይሄኛው በጣም ትልቅ ፓርቱን የሚይዘው ወይም ደግሞ 94%ን የሚይዘው ዲፕ ዌብ የተባለ የሚጠራው ክፍል ነው ማለት ነው። ይህ ደግሞ የባንክ ሲስተሞች የሚጠቀመጡበት የባንክ አካውንቶቻችን እና የተመዘገቡበት እያንዳንዱ ግላዊ ነገሮች እዚህ ዌብሳይት እዚህ ዲፕ ዌብ ውስጥ ይቀመጣሉ ማለት ነው። ዛሬ ግን የምናወራው እዚህ ከታች ስላለችው 1% ናት። እቺም ዳርክ ዌብ የተባለች የምትጠራ ማለት ነው። በስልካችን አክሰስ በቀላሉ ልናደርጋቸው ማንችላቸው ወይም ደግሞ ጉግል ላይ ሰርች በማድረግ ልናገኘው የማንችለው። ስለዚህ ዛሬ የምናወራው ስለ ዳርክ ዌብ ነው ማለት ነው። የዳርክ ዌብ የመስረት ጽንሰ ሐሳብ የመጣው እንደ አውሮፓውያኖቹ አቆጣጠር በ1990ዎቹ ነበረ። ሐሳቡ እንዴት ነው ማንም ሳያውቀን ግላዊ ነገሮቻችን ሳይታዩ ኢንተርኔት መጠቀም የምንችለው የሚል ነበረ። ከዛም በ2002 የቶር ፕሮጀክት የሚባለው ፕሮጀክት ተጀመረ። የሚገርመው ነገር ይህ ነገር ያስጀመረው የአሜሪካ የባህር ኃይሎች በድብቅ ማንም ሳያቸው መረጃን ለመለዋወጥ በማሰብ ነበር፣ እንዲሁም ለስለላ ተግባራትም ጭምር ለመጠቀም ማለት ነው። ከዛም ግን ብዙም ሳይቆይ ሁሉም ሰው እንዲጠቀሙ በማሰብ ዘ ኦኒየን ብራውዘር የተባለ ብራውዘር ለሁሉም ሰው ነፃ ተደረገለት። ይህም ማንም ሳያችሁ ዳርክ ዌብ ውስጥ እንድትገቡና እንዲሁም ኢንተርኔት እንድትጠቀሙ የሚያደርጋችሁ በጣም ወሳኝ ቱል ነው። ይህ ብራውዘር የሚሰራው ከመላው ዓለም ከሚገኙ 7000 በጎ ፈቃደኞችን ኮምፒውተር በመጠቀም ነው። ይህም አንድ ሰው ወደዚህ ብራውዘር ላይ ገብቶ በሚጠቀምበት ሰዓት የሰውየው ማንነት እንዲሁም ማን ሆኖና ከየት ነው እየተመለከተው እንደሆነ ለማሳወቅ ከበጎ ፈቃደኞቹ ውስጥ 3ቱን በመጠቀም የእናንተ ማንነት ይሸፍኗል ማለት ነው። ይህም የትኛውም አካል ስለእናንተ ማንነት እንዳያውቅ ይከለክለዋል። ለምሳሌ አሁን ካላችሁበት ቦታ ሆናችሁ ወደዚህ ብራውዘር ገብታችሁ ብታስጀምሩት በመጀመሪያ ሌላ ቦታ፣ ከዛ ሌላ ቦታ፣ ከዛ ደግሞ እንደገና ሌላ ቦታ፣ ከዛ በሶስተኛው ነው ወደ ዌብሳይቱ የሚያስገባችሁ። ይህም የእናንተ መገኛ ቦታ ሙሉ ለሙሉ ያጠፋዋል ማለት ነው። የዚህ ብራውዘር መጀመር ለሁሉም ይፋ መሆኑ ለበጣም ለብዙ ወንጀለኞች እንደ አሪፍ አጋጣሚ ፈጥሮላቸዋል። ማለትም ለነሱ ዳርክ ዌብ እንደ ገነታቸው አስቦት ማንም ሳያቸው የሚፈልጉትን ነገር እንዲሸጡና እንዲገዙ ማስችሏቸዋል። እንደ አውሮፓውያኖቹ አቆጣጠር በ2011 በዳርክ ዌብ ውስጥ ትልቁ እንዲሁም የመጀመሪያው የሆነው ሲልክ ሮድ የተባለ ኢኮመርስ ዌብሳይት ተከፈተ። ሲልክ ሮድ ልክ እንደ አማዞን እና አሊባባ ጥንቅቅ ተደርጎ የተሰራ የኢኮመርስ ዌብሳይት ነው። ከነዛ የሚለየው አብዛኞቹ ህጋዊ ያልሆኑ እቃዎች መሆናቸው ነው። ማንኛውም ተገልጋይ ከዚህ ዌብሳይት ነገሮችን ለመግዛት የግድ ቢትኮይን ወይም ደግሞ ክሪፕቶ ከረንሲ መጠቀም የግድ ነበረ። ጊዜ ያለፈባቸው መድኃኒቶች፣ አደንዛዥ እጾች፣ የተዘረፉ ካርዶች እንዲሁም የጦር መሳሪያዎች ዋና ዋናዎቹ በዚህ ዌብሳይት ላይ የሚሸጡ እቃዎች ናቸው። የሚገርመው ነገር ማንኛውም ገዢ ስለወሰደው እቃ አስተያየት መስጠት፣ ኮመንት ማድረግ ይችላል። ይህም ደግሞ በጣም ታማኝ እንዲሆንም አስተውሎት ነበረ ዌብሳይቱ ማለት ነው። ታማኝ መሆኑን ተከትሎ ደግሞ በጣም ብዙ ሰዎች ወደዚህ ዌብሳይት እየገቡ ግዢዎች መፈጸም ጀምሮ የዛ ጊዜ በጣም ፖፑላር የሆነ ሲመጣ በኤፍቢአይ ውስጥ እንዲገባ አድርጎት ነበረ። ለበርካታ ጊዜያቶች በኤፍቢአይ ክትትል ሲደረግበት ቆይቶ ከ2 ዓመት ከግማሽ ቆይታ በኋላ ሊዘጋም ችሏል። ይህንንም ዌብሳይት የከፈተው ሮዝ አልብሪት የተባለው አሜሪካዊ ግለሰብ በቁጥጥር ስር ውሏል። የተለያዩ ክሶች የተከፈቱበት ሲሆን ጥፋተኛ ሆኖ በመገኘቱም
የእድሜ ልክ እስራት ተፈርዶበታል። ከዚያም ግን በ2025 በጠቅላይ ሚኒስትሩ በዶናልድ ትራምፕ አማካኝነት በይቅርታ እንደተለቀቀ አንዳንድ መረጃዎች ያሳያሉ። ቢሆንም ግን ታሪኩ እዚህ ላይ አላበቃም። የአንድ ዌብሳይት መዘጋት ሌሎች የበዙ ዌብሳይቶች እንዲከፈቱ እድል ሰጥቷቸው ነበር የሄደው። እንደውም አብዛኞቹ የሲልክ ሮድን አሰራር መንገድ ይዘው ነበር የተከፈቱት። ከነሱ ውስጥም ቺፕ ሚክሰር፣ ጀንሲን፣ ሞኖፖሊ ማርኬት እንዲሁም አልፋቤት የተሰኙት ጥቂቶቹ ነበሩ። አልፋቤት ሲልክ ሮድ ከተዘጋ ከወራት በኋላ ነበረ በ2014 የተከፈተው። እስከዛሬ በዳርክ ዌብ ውስጥ ከተከፈቱ ኢኮመርስ ዌብሳይቶች መካከል ትልቁም ነው። በቀን ከ800,000 በላይ የአሜሪካ ዶላር ግብይት ይፈጸም ነበረ። ወደ 250,000 የሚደርሱ የሽያጭ ዝርዝሮችም ነበሩ። እያንዳንዳቸውም በምስል የተደገፉና የየራሳቸው ማብራሪያም አላቸው። ዋጋቸውንም እዛው ማየት ያስችል ነበረ። በ2014 አጠቃላይ በዳርክ ዌብ ውስጥ የሚፈጸሙ ግብይቶች ወደ $600,000 የሚጠጋ ነበረ፣ በአመት የሚፈጸሙ ማለት ነው። አልፋቤት ከመጣ ከአንድ አመት በኋላ ግን ይህ ገንዘብ የቀን ግብይታቸው እንዲሆን አድርጓል። በቀላሉ ነበር ታዋቂ ለመሆን የቻለው። በዚህም ጊዜ ነበር የመንግስትን ትኩረት የሳበውና በኢሮፖል ክትትል ውስጥም እንዲገባ የሆነው ማለት ነው። አጠቃላይ 10 ሀገራት ተሳትፎበታል በዚህ ሚሽን ውስጥ። ዋና ዓላማቸውም የነበረው አልፋቤትን ማዘጋትና ወንጀለኛውንም ለህግ ማቅረብ ነበረ። ክትትላቸውን ሲጀምሩ እንደ ገዢ ሆነው ነበረ ወደ ዌብሳይቱ የገቡት። ማንኛውም አዲስ ገቢ ደግሞ ኢሜይልን በማስገባት መመዝገብ አለበት። አዲስ ተመዝጋቢ ደግሞ ተመዝግቦ ሲጨርስ ወደ ኢሜይሉ እንኳን ደህና መጣ መልእክት ይላክለታል ከአልፋቤት አድሚኖች በአንዱ ማለት ነው። ይህም ለፖሊሶች እንደ ጥሩ ማስረጃ ሆኗቸው ነበረ። የኢሜይሉ አድራሻ በሚመረምሩበት ወቅት ባለቤቱ የአንድ የካናዳ ዜግነት ያለው አሌክሳንደር ከዝስ የተባለ ሰው ኢሜይል እንደሆነ ይደርሱበታል። የአሌክሳንደር ሊንክዲን ፕሮፋይል ሲመለከቱ የኮምፒውተር ካምፓኒ እንዳለው እና ከ20 በላይ የስራ አይነቶች እውቀት እንዳለው በዛው ፕሮፋይል ላይ አስቀምጧል። ፖሊስ ባደረገው ምርመራም አሌክሳንደር የአልፋቤት መስራች ኤዥያ ውስጥ ታይላንድ ባንኮክ ውስጥ እንደሚገኝ ያውቃሉ። በዚህም ጊዜ ምርማሪዎቹ ከታይላንድ ፖሊሶች ጋር በመተባበር ምርመራቸውን ይቀጥላሉ። በቅድሚያ ግን የተባለው ሰው ታይላንድ ውስጥ እንዳለ ራሱ ለማወቅ ብዙ ወራትን ወስዶባቸው ነበረ። ከዛስ ምንም አይነት ሶሻል ሚዲያ አይጠቀምም ነበረ። ቢሆንም ግን ያገኙትን ኢሜይል በደንብ በማጣራትና ከዛ ቀደም የተጠቀማቸውን አካውንቶች በመመልከት ሰውየው ማን እንደሆነ ይደርሱበታል። ታይላንዳዊ ሴት አግብቶ እየኖረ እንደሆነና 3 የተለያዩ ቅንጡ ቤቶች እንዲሁም ላምበርጊኒ ያው ሙድ የሚባለውን ፖርቼ ሚኒ ኩፐር እንዲሁም ሞተር ሳይክል እንዳለው ይደርሱበታል። አሌክሳንደር ካዘስ ስጋ ለመመገብ ብቻ ከ30,000 እስከ 40,000 የአሜሪካ ዶላር ያወጣ ነበረ። በጣም ቅንጡ የሚባል ህይወት ነበር የነበረው። አስፈላጊ ባልሆኑ ነገሮች ላይ ራሱ የበዛ ገንዘቦችን ነበር የሚያጠፋው። ምን እንደሚሰራ ለሚጠይቁት ሰዎች ኢንቨስተር እንደሆነና ክሪፕቶ ትሬድ እንደሚያደርግ ይነግራቸው ነበር። አልፋቤት በተከፈተ በ2 ዓመት ውስጥ ብቻ 20 ሚሊዮን የሚጠጋ የአሜሪካ ዶላሮችን ሰርቷል። ነገር ግን የካናዳ ሀገር ተወላጅ ነው ለምንድን ነው ወደ ታይላንድ የሄደው? የብዙዎቹ ጥያቄ ነበረ። አብዛኛው የአውሮፓ መንግስታት የራሳቸው የኢንተርኔቱ ዓለም ስለሚካሄዱ ነገር ህጎች አሏቸው። ማለትም ደህንነታቸውን ከማስጠበቅ አንጻር መንግስት በሀገራቸው ውስጥ ለሚያደርገው የገንዘብ ልውውጥ ሊሆን ይችላል ወይም ደግሞ ሌላ ነገር ቀጥታ መረጃ ይደርሳቸዋል። በሌላ በኩል ደግሞ የታይላንድ መንግስት ምንም አይነት ግላዊ የሆኑ ነገሮችን የመሰለል ስራ አይሰራም ነበረ። እንደዚህ አይነት ተያያዥ ነገሮችን የሚመለከቱ ህጎችንም አልነበራቸውም። ይህም አሌክሳንደር ካናዳ ለቆ ወደ ታይላንድ እንዲሄድ አድርጎታል። ምንም ያህል ብዙ ጥንቃቄዎችን ቢያደርግም ራሱ ከአንድ ዓመት ከግማሽ የፖሊስ ክትትል በኋላ ፖሊሶች ያለበትን ደርሰውበታል። የውሸት የመኪና ግጭት እንዲደርስ ካደረጉ በኋላ አሌክሳንደር ምን እንደተፈጠረ ለማወቅ ከመኪናው ሲወርድ ነበረ በቁጥጥር ስር የዋሉት። የአልፋቤት መስራች እሱ እንደሆነ የሚያረጋግጥ በጣም ብዙ መረጃዎችን ስላገኙበትም በ16 ወንጀሎች ተከሶ ዘብጥያ እንዲወርድ ሆነዋል። አልፋቤትም በ2017 ጁላይ 4 ተዘግቷል ማለት ነው። አሌክሳንደርም ከታሰረ ከሳምንታት በኋላ እዛው ራሱን አጥፍቶ በእስር ቤት ውስጥ ተገኝቷል። አሁን ላይ አልፋቤት ከተዘጋ በጣም ብዙ ዓመታት አልፈዋል። በእነዚህ ዓመታት ውስጥ የበዙ ህጋዊ ያልሆኑ ነገሮች የሚሸጡባቸው የኢኮመርስ ዌብሳይቶች በዳርክ ዌብ ውስጥ ላይ ተከፍተዋል። ከነዚህም ውስጥ አንዱን እናያለን። በቅድሚያ ግን ለዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይም በጣም ብዙ ቪዲዮዎች እንሰራለሁ ብዬ አስቤያለሁኝ። ሰብስክራይብ አድርጋችሁ ከዚህ በኋላ የምለቃቸው ቪዲዮዎች ተከታተሉ። እንዲሁም እንድሰራላችሁ የምትፈልጓቸው ቪዲዮዎች ካሉ ኮሜንት ላይ ያሳውቁኝ። በቅድሚያ ግን ወደዚህ ዌብሳይት ለመግባት ወደ ዳርክ ዌብ አክሰስ ለማድረግ ቅድም እንደነገርኳችሁ ቶር ብራውዘር የተባለ አፕሊኬሽን ወይም ደግሞ ሶፍትዌር ያስፈልጋችኋል ማለት ነው። ይህንን ሶፍትዌር ለማግኘት ወይም አፕሊኬሽን በስልካችሁ የምትጠቀሙ ከሆነ አፕሊኬሽን ለማግኘት ቴሌግራም ሊንክ አስቀምጬላችኋለሁ ዲስክሪፕሽን ቦክስ ላይ። እዛ ላይ ቴሌግራም ገጽ ላይ አስቀምጬላችኋለሁ። በዴስክቶፕ ለመጠቀም የፈለጋችሁ እንዲሁም ደግሞ በስልካችሁ መጠቀም የምትፈልጉ ብራውዘሩን አስቀምጬላችኋለሁ ማለት ነው። ለሁለቱም ገብታችሁ ተጠቀሙት። ይህ ብራውዘር እንግዲህ የሚጠቅማችሁ ማንም ሳያውቃችሁ ምንም አይነት ያደረጋችሁ ነገር ሳይታወቅ ኢንተርኔት እንድትጠቀሙ ያስችላችኋል ማለት ነው። የትኛውም ካምፓኒ የእናንተን መረጃ ወስዶ አይሸጥባችሁም ሌላም ነገር ማለት ነው። ማንም ሳያውቃችሁ እነዚህ ዌብሳይቶች መጠቀም ትችላላችሁ። ነገር ግን ወደ ዳርክ ዌብ ውስጥ ለመግባት የምትፈልጉ ሰዎች ካላችሁ ኢትዮጵያ ውስጥ
ሆናችሁ ለመግባት አስቸጋሪ ነው። እዚህ ኢትዮጵያ ውስጥ ብዙም አይሰራም። እኛ የምናውቃቸው .com እያሉ የሚጨርሱ .gov ወይም ደግሞ .it እያሉ የሚጨርሱ የዌብሳይት ሊንኮች አሉ። እነሱ ሳይሆኑ እዚህ ብሮዘር ላይ የሚሰሩት .online ብሎ የሚጨርስ ሊንክ አለ። በእነዛ ነው እንግዲህ እነዚህ ዌብሳይቶች የሚገኙት ማለት ነው። እነሱን ለማግኘት የራሱ የሆነ ልዩ የሆነ ሊንክ ያስፈልጋል። ስለዚህ እነሱን ማግኘት ስለማይቻል ኢትዮጵያ ውስጥ አክሰስ ማድረግ አይቻልም። ስለዚህ እኔ ያገኙት አንዳንድ ቪዲዮዎች አሉ ውስጡም እንደሚመስል የሚያሳዩ እነሱን አብረን ያለ ማለት ነው። እሺ በቅድሚያ እንግዲህ በጣም ብዙ ሰዎች የሚጠቀሙት ዌብሳይት ይሄኛውን ዌብሳይት ነው። ዘ ሂድን ዊኪ ይባላል። ይህ ዌብሳይት እንግዲህ በዳርክ ዌብ ውስጥ ያለ ዌብሳይት ነው። ብዙ ዳርክ ዌብሳይት ውስጥ የሚገኙ ዌብሳይቶችን ሊንክ ነው የሚያመጣልን እዚህ ጋር በጣም የበዙ ዌብሳይቶች እዚህ ጋር አሉ። እንዳለ እያንዳንዳቸው ሊንክ እዚህ ሂድን ዊኪ የተባለው ዌብሳይት ውስጥ ይገኛል ማለት ነው። የምትፈልጉትን ዌብሳይት መርጣችሁ እዚህ ጋር ማግኘት ትችላላችሁ ማለት ነው። ይህ እንግዲህ ዳርክ ሰርች የሚባለው የዌብሳይት ሊንክ ነው። እዚህ ጋር የምትፈልጉትን ዌብሳይት ሰርች በማድረግ ማግኘትም ይቻላል። የሚሰሩም እንደዚህ ያሉ ማለት ነው። ሌላኛው ዌብሳይት ደግሞ ይሄኛው ድሬድ ይባላል። ድሬድ ማለት ደግሞ በጣም ብዙ ሰዎች እንደ ማውሪያ ገጾች የሚጠቀሙበት ነው። በጣም ብዙ ተከታዮች ያሉት ነው። በጣም ብዙ ሰው የሚጠቀመው ዌብሳይት ነው። በጣም በመቶዎች ሺዎች የሚቆጠሩ ሰዎች ይጠቀሙታል ይሄንን ድሬድ የተባለ ዌብሳይት። ዋናው አካውንት እንደምታዩት 569,000 ሰው ሰብስክራይብ አድርጎታል ድሬድን ማለት ነው። ብዙ አካውንቶች አሉ እዚህ ጋር እንደምታዩት የሆነ ሰው ጥያቄ ይጠይቃል፣ ከዛ በኋላ መልስ ይሰጣል ማለት ነው። በበጎ ፈቃደኝነት እንደ መወያያ ግሩፕ አይነት ነገር ነው የሚያገለግለው ይህ ዌብሳይት። ሌላኛው ዌብሳይት ደግሞ ይሄኛው ነው። ትራፕ ሎርድ አትላንቲክ ይባላል። እንደምታዩት በጣም የተለያዩ አደንዛዥ እጾች፣ ኮኬን፣ አደንዛዥ እጾች በዚህ ይገኛሉ ማለት ነው። እንደምታዩት ሄሮይን፣ ኮኬን እዚህ ጋር አለ፣ ክሪስታል ሜዝ ይላል። በጣም ብዙ አደንዛዥ እጾች በዚህ ዌብሳይት ላይ ይገኛሉ ማለት ነው። እንዲሁም ደግሞ አዋዞን ማርኬት የሚባልም በጣም ታዋቂ ማርኬት ፕሌስ አለ አሁን ላይ እየሰራ ያለ ማለት ነው። አዋዞን ማርኬት ፕሌስ ላይ የተለያዩ አደንዛዥ እጾች እንዲሁም ደግሞ ካርዶች፣ የተሰረቁ ካርዶች ይገኛሉ እዚህ ዌብሳይት ላይ። በጣም ብዙ ነገሮች ይገኛሉ ማለት ነው። እዚህ ላይ እያንዳንዱ አሉ ማለት ነው። በካታጎሪ እዚህ ጋር አስቀምጧል። ድራጎች አሉ፣ ፍራውድ፣ ሊታል ጉድስ፣ ሶፍትዌሮች አሉ፣ ኤክስፕሎይት ኪት የሚባል አለ። የተሰረቁ ነገሮች የሚሸጡበት ነገር አለ ማለት ነው። እንደምታዩት ካርድ፣ ባንክ አካውንቶች ምናምኖች፣ ቬሪፋይ የሆኑ አካውንቶች፣ መታወቂያዎች፣ እነዚህ ነገሮች ይሸጣሉ ማለት ነው እዚህ ላይ። ሌላው ደግሞ በጣም ያስገረመኝ ነገር እዚህ ዳርክ ዌብ ላይ ልክ እንደ ቻትጂፒቲ የራሱን የቻለ ኤአይ አለ። ይሄ ኤአይ ደግሞ ምንም ነገር ብትጠይቁት ይመልስላችኋል። ለምሳሌ ቻትጂፒቲን እንግዲህ አንዳንዴ ስጠይቁት ያለው ነገር ከጠይቃችሁት አይመልስላችሁም፣ ወይም ደግሞ እንደዚህ አይነት ነገር ጥያቄ አንመልስም የሚል ነገር ያመጣላችኋል። ይህ ግን የፈለጋችሁትን ጥያቄ ለምሳሌ እንደዚህ አይነት ጥያቄዎችን ብትጠይቁት ራሱ መልስ ይሰጣችኋል ማለት ነው። እንደምታዩት ትክክለኛ መልሶችን ያመጣላችኋል ማለት ነው። ምንም አይነት ጥያቄ ብትጠይቁት ህጋዊ ባይሆንም እንኳ ማለት ነው፣ ወይም ደግሞ ተገቢ ያልሆኑ ጥያቄዎችን ብትጠይቁት ራሱ መልሱን ይሰጣችኋል ማለት ነው። ሌላው ዌብሳይት ደግሞ ሰርች ማድረጊያ ነው። አህሚያት የሚባለው ዌብሳይት አለ። ይሄም የምትፈልጉትን ነገር እዚህ ላይ ሰርች ብታደርጉ ልክ እንደ ጉግል ላይ ገብታችሁ ሰርች እንደምታደርጉት ይሄ ደግሞ ዳርክ ዌብ ላይ ሰርች ማድረጊያ ቱል ነው ማለት ነው። ለምሳሌ ሀርት ብላችሁ ሰርች ብታደርጉ ወይም ደግሞ ሂውማን ኦርጋን ብትሉት አሁን የሰው አካላትን የሚሸጡባቸው ዌብሳይቶች አሉ፣ እነሱን ያመጡላችኋል ማለት ነው። እንግዲህ እንደምታዩት እዚህ ጋር ሂውማን ሀርት ብሎ አመጥቶልኛል ማለት ነው። 69,000 የአሜሪካ ዶላር ነው የሰው ልብ የሚሸጠው። በጣም ብዙ ነገሮች አሉት እዚህ ላይ እንደምታዩት፣ እነዚህ ሁላ የሚሸጡ ናቸው። ለምሳሌ ደግሞ አሁንም ደግሞ ገን ብለን ሰርች ብናደርግ ይህ እንግዲህ የመጨረሻው ዌብሳይት ነው። እዚህ ዌብሳይት ላይ እንደምታዩት የተለያዩ ሽጉጦች ታያላችሁ። እንዲሁም ደግሞ የሽጉጥ ቃላዎችም አሉ። በጣም በዛ ያሉ ነገሮች እዚህ ዌብሳይት ላይ አሉ ማለት ነው። ይሄ እንደምታዩት የተለያዩ ሽጉጦች እዚህ ዌብሳይት ላይ ይገኛሉ ማለት ነው። ቃላዎችም እንደዚህ የምታዩቸው ቃላዎች በሙሉ የሚሸጡ ናቸው እዚህ ዌብሳይት ላይ። ይሄ ደግሞ ተለቅ ያለው ሽጉጥ ነው። እስኪ እንደምታዩት 3 አይነት ትላልቅ ሽጉጦች አሉ። እንደምታዩቸው $450 አለ፣ እዚህ ጋር $1,400 አለ። $450 ማለት በጣም ቅናሽ ነው። ግን ያው እንዳልኳችሁ ከዚህ ማዘዛችሁ ኢትዮጵያ ውስጥ ነው ያላችሁት፣ ይሄ ነገር አይሰራም። ለዛሬ የነበረን ቆይታ ይሄንን ይመስላል። እንግዲህ በቀጣይ እንሰራላችሁ የምትፈልጓቸው ቪዲዮዎች ካሉ ኮመንት ላይ ያሳውቁኝ። እንዲሁም ደግሞ እስካሁን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ምንድን ነው የምትጠብቁት? ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እንገናኛለን። ቻው ቻው።